ሰላም ልጆች፣ እንኳን ወደ አምስቱ ኮከቦች በሰላም መጣችሁ። እስኪ ወደ ውስጥ እንግባና እኚህ የሚዋደዱትን አምስቱ ጓደኛሞች አንድ በአንድ እንተዋወቃቸው። ንጉስ፣ የብርሃኑ አንበሳ፣ ጠንካራው መሪ፣ ሁልጊዜ አንገቱ ላይ የሚያደርገው ቀይ ሻርፑ ልዩ መለያው ነው። ሲያጋሳ አስደናቂ ወርቃማ ብርሃን አካባቢውን ይሞላዋል። ይህ ወርቃማ ብርሃን ጨለማን ማሸነፍ የሚችልና የተደበቁ መንገዶችን ለማግኘት የሚረዳ ነው። ጥበበኛዋ ጉጉት፣ ሐምራዊ ቀለም ያላት ቆንጅዬና ጎበዝ ጉጉት ናት። ሁልጊዜ ከጀርባዋ የማይለየው በመጽሐፎች የተሞላ ቦርሳና ክብ መነጽሯ ልዩ መለያዋ ነው። ስለ ታሪክ ያላት ዕውቀትና ካርታዎችን የማንበብ ችሎታዋ በጣም የሚገርም ነው። መጽሐፍ ማንበብና ማንኛውንም ውስብስብ እንቆቅልሾችን የመፍታት አቅም አላት። ፍቅር፣ ደስተኛዋ ጦጣ፣ ትንሽዬና ተጫዋች ስትሆን ሁሌም ከእጇ ላይ የምታረገው አብረቅራቂ ጌጥ ልዩ መለያዋ ነው። ጓደኞቿን ማዝናናትና በተጨነቁ ጊዜ በሚያስቁ ዳንሶቿ ፈታ ማድረግ ልዩ ችሎታዋ ነው። ፍቅር ካለች ሁሌም ደስታና ጨዋታ አለ። ይህም በጓደኞቿ ዘንድ ተወዳጅ አድርጓታል። ሰላም፣ ትዕግስተኛዋ ኤሊ፣ አብረቅራቂ የሆነው ሽፋኗና በአንገቷ የምትይዘው ቅርጫት ልዩ ምልክቷ ነው። ሁልጊዜ ነገሮችን በእርጋታ በማሰብና በጥንቃቄ በመጓዝ ጓደኞቿን ከአደጋ ትጠብቃለች። በእርጋታ ማሰብና መጓዝ ለሁሉም ነገር መፍትሄ ያመጣል ትላለች። ጠንካራ የሆነው ሽፋኗን በመዘርጋት ጓደኞቿን ከአደጋ ትከላከላለች። በቅርጫቷ ውስጥ ለጉዞ አስፈላጊ የሆኑ ነገሮችን በመያዝ ትጓዛለች። አማን፣ ህልመኛው ደመና፣ ነጭና ትላልቅ የሚያማምሩ አይኖቹ ልዩ ምልክቶቹ ናቸው። በሰማይ ላይ በመንሳፈፍ ቀስተ ደመናውን በመዘርጋትና ዝናብ በማዝነብ ጓደኞቹን መንገድ ይመራል። ከፍ ብሎ መንሳፈፉ የመንገዳቸውን መነሻና መዳረሻ ለማሳየትና የሚያጋጥሙ ችግሮችን ለጓደኞቹ ቀድሞ ለማሳወቅ ይረዳዋል። አምስቱ ኮከቦች ሁልጊዜ የሚሉት አንድ ነገር አለ። አንድ ላይ ስንሆን ዓለም ታበራለች፣ ችግሮችን ሁሉ ማለፍ እንችላለን ይላሉ። እናንተስ ከአምስቱ ኮከቦች ውስጥ የበለጠ ማንን ወደዳችሁ? ልጆች፣ ከአምስቱ ኮከቦች ታሪክ በአንድ ላይ መጓዝንና በጓደኛሞች መሃል ሊኖር የሚገባውን ፍቅርና መተጋገዝን እንማራለን። በቀጣይ በተከታታይ የምናቀርብላችሁን አጓጊና አስደሳች የአምስቱ ኮከቦች ታሪኮችን ለመስማት ዝግጁ ናችሁ? እንግዲያውስ ቻናሉን ሰብስክራይብ በማድረግና የደውል ምልክቱን በመጫን የሚለቀቁት ታሪኮችን በቶሎ እንዲደርሱ ያድርጉ።